ተናግሬያለሁ። ብዙ የሚያስደብር ብዙ አንተ ሊያሳዝን ብዙ አንተ ሊያስከፋ ብዙ አንተ እኔ ላይ እንድትጨክን ሊያደርግህ የሚችል ነገሮችን ብዙ አድርጌያለሁ አውቃለሁ። ግን ከነበርኩበት ስሜት ካሳለፍኩት ነገር አንጻር ነው እና ተረዳኝ እና ይቅርታ አድርግልኝ። የቀለድኩ አይደለም ከቀልድ ጋር ነው በቃ ሁሉም ነገሮችን እያልሽ ያለሽው። መጀመሪያ ደረጃ እኔና አንቺ ምንም እንደዚህ እንኳን ያገናኘን ጉዳይ የለም። እኔና አንቺ ጨርሰናል። ከዛም ባለፈ ልጃችንን በጋራ ተስማምተን ማሳደግ እንችላለን። ከዛ ውጭ ግን እኔና አንቺ ጋር ምንም አይነት የሚመለስ ወይም እኔ ወደ ኋላ የሚመለስባቸው ነገሮች ምንም አይነት ነገሮች የሉም። እንደዚህ አይነት ነገር የሚመለሰው የቀረኝ ነገር ቢኖረው ነው። ገባሽ? እኔ ጋር ነው ደግሞ ምንም የቀረ ነገር የለም። ሁሉ ነገር ጨርሻለሁ እና ምናልባት አሁን ላይ እነዚህ ስሜቶች ተሰምተውሽ ከሆነ ለሁሉም ነገር ረፍዷል። እኔ አሁን ላይ ራሴ ነው ጀምሬያለሁ። ከዛም ባለፈ ደግሞ በዚህ ልክ እንኳን እኔና አንቺ በእንደዚህ አይነት ርዕስ ማውራትም አንችልም። ከዚህም በኋላ በእንደዚህ አይነት ምክንያት ትናንትናም በግድ ኬክ ካልቆረስክ አንቨርሰሪ ካላከበርክ እያላችሁ ነበርና ሩታ ብዙ ነገሮች ምናልባት እስከዛሬ አልቆረጣልሽም ሊሆን ይችላል። እኔ ግን